በሚያመህ ቦታ እጄን ልጫን ወይ ፍቃደኛ ነህ ወይ ፍቃደኛ ነህ ውጋ አሜን ይሄ ሶስቱ ቦታ ዝም ብሎ ሳይሆን በኃይለኛ የሚያመህ ቦታ ነው አሁን ከዚህ ሰዓት ጀምሮ የኔ እጅ ሳይሆን የኢየሱስ እጅ ስለነካ በዚህ እጅ ላይ የኢየሱስ ኃይል አለው አሜን ከዚህ ሰዓት ጀምሮ መዳንህ ከኢየሱስ ዘንድ ሆኖልሃል ሆኖልሃል በቀጠራው ላይ ኢየሱስ መጥቷል ሐኪሞች ባሉት ላይ ኢየሱስ መጥቷል አንተ በፈራኸው ላይ ኢየሱስ አታደለ በላደል ጀላ አልአሐዳ ተአምር ይሁንልህ አሜን ድንቅ ነገር ይሁንልህ አሜን ብዙዎች ምናልባት አሁን መጥቷል አዎ ፈልጎ መጥቷል ኢየሱስን እኔን አይደለም ኢየሱስን ታምናለህ እንደምትፈወስ አዎ ከዚህ ሰዓት ጀምሮ የፈለከውን ምግብ ትበላለህ አሜን አሜን ሲያገላቱ ጎፍታ ኢየሱስ እሺ አሜን ነገርን የፈለከውን ምግብ ትበላለህ አሜን ይሄን ዘይት ስጪው ስላለኝ መንፈስ ቅዱስ ስላዘዘኝ ሰጥቻለሁ ይሄን ዘይት ይዘህ ስትሄድ በቤት ላይ ተአምር ሆነ አሜን ሞትህ ወደ ህይወት ተቀየረ 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 ማቻቲ ለፋደ ዊላ ለሃቲ ለፋ ሽላ አይሊ ብረቴሊ ፋናዳ ኢየሱስ ያድናል አሜን አሜን አባቴ ታላቅ ፈውስ አሜን ፈልጎ እስከሚያጡ አሜን ሐኪሞቹ ራሱ እስኪገረሙ አሜን ታላቅ ፈውስ ላንተ አልፏል አሜን አሁን መግባት መርጥም የፈለከውን ትበላለህ አሜን የፈለከውን ትበላለህ አሜን አትሞትም አሜን በህይወት ትቀጥላለህ አሜን በህይወት ትቀጥላለህ አሜን በህይወት ትቀጥላለህ አሜን በህይወት ትቀጥላለህ አሜን የፈራ ሰው ካለ በህይወት ትቀጥላለህ አሜን የደነገጥክ ሰው ካለ አስደንጋጩ ተመቶ አንተ በህይወት ትቀጥላለህ እህቴ በህይወት ትቀጥያለሽ ወንድሜ በህይወት ትቀጥላለህ ለዚህ አባት ንገርልኝ ካመንክ በለው ካመንክ ከዚህ ሰዓት ጀምሮ ከዚህ ሰዓት ክርክሩ ያንተ አይደለም ክርክሩ ያንተ አይደለም ልቀቅልኝ ይልሃል እኔ ልፈርድልህ ገብቻለሁ ይልሃል እኔ ራሴ እፈርድልሃለሁ ይልሃል አሜን ታምናለህ ወይ በል አሜን ናናማን ታምናለህ ናናማን አምናለሁኝ ተለቀቀልህ አሜን አሜን ተፈረደልህ አሜን ተለቀቀልህ አሜን ተፈረደልህ አሜን ክርክር ዝም ብሎ አይደለም አሜን 4 አመት አልፎ 5ኛ አመት ይዟል አሜን ዳኒ ወይ አስተርጉም ወይ ሌላ ልቀይር እና አዎም ይሄ አይም አይልማ ተራ እንዴት ላድርግ በምን እንግባባ ዴቪን ዴቪሳ አመለ በመሬት ጉዳይ ነው ይየን አው አሁን እንደሚፈረድልህ አምናለህ ወይ አምናለሁኝ በቅርብ ቀን እኔ እናንተ እዚህ መሰዊያ ላይ በመስክርነት እንገናኛለን አሜን በመስክርነት አሁን አንተ ምንም አትልም እሺ ይሄ ወሰድከው ዘይት ላንተ ዋስህ ነው አሜን ጠበቃህ ነው አሜን ዳኛህ ነው አሜን ፈራጅ ነው አሜን ጨርሻለሁ አሜን ታዳ ለፈላ ተልጀለ አላ ልጸልይ ፍቃደኛ ነህ ፍቃደኛ ነህ ጉባኤው ደከማችሁ እንዴ ልጨርስ ነው አይድከማችሁ እኔ በሳምንት 5 ቆሜ መች ደከመኝ እናንተ ቁጭ ብላችሁ ለዛውም የቢሾፍቱ ሳይቆጠር እኮ እኔ አይደክመኝ በኢየሱስ ብርቱ ነኝ ሃሌሉያ ሊያደክማችሁ ሊያደክመን የወጣ አናቱ ይመታ ከዚህ በኋላ እየሰሩ ግራ መጋባት የለም አሜን አሜን ና ወደዚህ
አንድ ሶፍትም ስጪኝ። መጽሐፍ ቅዱስ ሲናገር ቤልን እቀጣለሁ የዋጠውንም አስተፋለሁ። ኧረ እኔ ቤል ስል ተፋትልም ዘጋ። አሜን። ቤል እንደውም ተቀጣ ብቻ አይደለም ይጥፋ እንጂ አንተን ነገር ይጥፋ እንጂ ያንቺን በረከት። እህቴ ተዘጋጂ። አዎ አስቸኳይ ሊደወልልሽ ስለሆነ ተዘጋጂ። እየሰማሽ? አዎ ተዘጋጅቼበታለሁ። አዎ አስቸኳይ ነው የሚደወል። ድንገት ነው ተነሽ የምትባዩ። አሜን። አልቋል። አዎ አልቋል። አሜን። በጣም አልቆ ቻፓ ተመቷል። ተዘጋጂ ስለምትባይ አንቺ ተዘጋጅተሽ ጠብቂ። ኢሳይያስ መጽሐፍ ምዕራፍ 8 ላይ ምርኮ ኧረ እዛ ጋር መልሱልኝ። ሃሌሉያ ምርኮ ምርኮ ብዝበዛ ይሄ ቃል የሚመለከተው ካለ እኔ ይመለከተኛል። ምርኮ ይሄ ሶፍት ነው ብለህ ከጣልክ አይመለከተኝም። አልጥልም። የእግዚአብሔር ሰው አልጥልም። እኔ አምናለሁ። 13 ዓመት ሁሉ እየታገልክ ያለው ጉዳይ። አዎ የእግዚአብሔር ሰው እኔ 5 ጊዜ መኪና ገዝቻለሁ። ወይኔ አሁን መንጃ ፈቃድ አንቺ ነሽ እንደመለስሽው። ምርኮ ፈጠነ ብዝበዛ ቸኮለ ምለው ጠላት እየበዘበዘ የቆየውን አንተ እኮ አሁን ልትበዘብዝ ነው። አሜን አሜን አሜን። አሁን ይሄን ሶፍት እጥፍ አድርጌ ስሰጠው እንካ ቁልፍ ልል ነው። እሱም የመኪና ቁልፍ። እሺ ራሱ ተነበየ እንዴት ላድርግ? አሜን። በሚገርም ሁኔታ መኪና እዚህ ደጅ ጋር ትቆማለች። አሜን አሜን ሃሌሉያ ባለው ይሄ የአባትህ ቤት ነው። አሜን። ያው በድግምት በሟርት በዘራረ ከርስ የተበላሸ በጓደኛ የተበላሸ የሱ ነገር አሁን ተስተካክሎ አሜን ወደ እጁ ገብቶ አሜን። አሁን ከእጅ የሚወጣ ነገር ወደ እጅ የሚገባ ነው የሚፈት። አሜን ራጋባስ እንኳን ጋበዝሽው። አሜን። የእውነት እግዚአብሔር በዚህ ቤት እንዳለ ታምነ ዘንድ እውነት ነው። እግዚአብሔር ሰው ከአፌ ቃል ጋር እንደሚሰራ ታምነ ዘንድ። አሜን። እሱ የሚቆይ ትንቢት አይደለም፣ የሚዘገይ ትንቢት አናቱ ይመታ። ምን ይሰራ? አሜን። እባርካለሁ ካለ አሁን ነው በአንተ ላይ መጀመር ያለበት። አሁን ነው ባንቺ ላይ መጀመር ያለበት። ከዚህ ገና ስትወጣ ከሆነ ምርኮ ጋር ነው መገናኘት ያለበት። ከሆነ በረከት ጋር ነው መገናኘት። መኪና አይደለም መኪኖች። አሜን። የእግዚአብሔር ሰው መኪና አይደለም መኪናዎች። አሜን። 1 2 3 የመጨረሻው ነገር ሁሉ ድፍንፍን ብሎ የተበላሸው 2015 ላይ ነው። አሜን። አሁን ተቀጥሬ እኮ ነው የድርጅት መኪና ጅቡቲ የምሰራው በዜሮ ሆኜ ማለት ነው። ተቀጥሬ 5 መኪና ገዝቼ ለሾፌር ፈትቼ ነበር። በሰይጣን በባልንጀራ ነው ከእጄ የወጣው። ያንተ ነገር ጥርግ ብሎ ከእጄ የወጣው 2015 ነው። አሁን ጥርግ ብሎ ወደ እጅህ። አሜን። እነሱ አስማርቶ አበላሹት። እኔ ኢየሱስን ጠርቼ አስመለስኩ። አሜን። የአምላኬን ስም ጠርቼ አስመለስኩ። አሜን። ታዳሌቫላ አዴላሻሌማ አየለ ማን ነው? አባ አየለ ያው ባልንጀሮቼ ናቸው። አንዱ ይልቀቃ ምን ይሆናል? ይልቀቅ ይልቀቅ። እያማረተማ አይበላም። ይልቀቅ። እያስደገመ አያበላሽም። ይልቀቅ። አታሊፋላ አላሃደ ዊላ አይሊብራቴ ሊፋ ጀሊፋላ አላሃደ እንካ ከእጄ ላይ ምንጥቅ አድርገው ውሰድ፣ ነጥቀው ውሰድ። ይሄን ሶፍት ይኸውልህ፣ ሶፍቱን ከእጄ ላይ ንጠቅ። እጄን አይደለም ሶፍቱን። በቃ ይኸውልህ
ኢየሱስ ሲናገር እንደ ሰው አይደለም። የደረሰበትን እሱ ነው የሚያውቀው። ተሰብስቦ ያበላቸው ሁሉ አሁን ጀርባ ሰጥተውት እኮ ነው ማየው። የካዱት እኮ ነው ማየው። እውነት ነው። አንተ 22 ጓደኛ በአንድ ሲክድህ አስበው። አሜን። እውነት 22 ጓደኛ እውነት ነው። እውነት ነው። እግዚአብሔር 22ቱም ያንተን ክብር አይቶ አሜን ይመጣሉ። አሜን። ሲመጡ እንዲህ ነው የምትላቸው፣ እግዚአብሔር እናንተ ያሰራችሁትን መሳሪያ ስውር መሳሪያ አበላሽቶ ባርኮኛል። አሜን። እግዚአብሔርን አመስግኑ። የኔ አምላክ ምርኮን የሚያስመልስ ነው። የኔ አምላክ የተበላውን የሚያስመልስ ነው። የኔ አምላክ ዘንዶውን የሚወጋ ነው። የኔ አምላክ እባቡን የሚቆራርጥ ነው። የኔ አምላክ የጥንቆላን ኃይል የሚመታ ነው። ሃሌሉያ! በቅርብ ቀን 3 መኪና አሜን አሜን። ጸጋው ይብዛልሽ። አሜን። 3 እንካ ክዳኑን ውሰድ። አመሰግናለሁ። ይሄ ካልተመለሰ እኔ ነብይ አይደለም። ይመለሳል። እኔ አምናለሁ። አዎ ነብይ አይደለም። ዘንድሮ እየደገሙማ ያንተ ነገር አያበላሽ። ነገርሽ ይበዛል። እህቴ ስሚኝ፣ ነገርሽ ይበዛል። ባለቤትሽ የት ነው ያለው? ጭራሽ እርግጠኛ ነሽ? እርግጠኛ ነኝ። ጓደኛም አልነበረሽም? አልነበረኝም። አይችልም? ይችላል። ይችላል። ምን አልሽኝ? ይችላል። ለ2 ዓመት የተዘጋ ስልክ ይከፈት? ይከፈት። ነይ ስሙኝ፣ በደንብ ስሙኝ። አንድ ምናልባት ጸጋውን ተጠቅማችሁ እንደሆነ አላውቅም፣ ቆይቷል። 2017 ላይ ነብይ ጠቅላይ አገልጋይ ጠቅላይ እዚህ አካባቢ ሶፍት ነው የተቋረጠ ነገር ይቀጥላል በሚል ነው ሶፍቱን የሰጠሁት እና በሮች ሲከፈቱልህ አየው። አሜን ብሎ ሶፍቱን ነው ይዞ ሄደው። ስሜን ላንቺም እምነት እንዲሆንሽ ነው። ከዛ ጊዜ ጀምሮ እኔ ራሱ በጋብዘው ሰዓት የለውም። የአገልግሎት በር ተከፍቶ እዛ የእግዚአብሔር ሰው ቢሮ ውስጥ ደግሞ የእግዚአብሔር ሰው አልኩት፣ አላገባህም አልኩት፣ ግን የተቋረጠ ነገር አየው አልኩት። ቅድም የወሰድከው ሶፍት እኮ የሚያስቀጥል ነው አልኩት። ይሰማል። መንፈስ ቅዱስ ነው፣ እኔ አይደለሁም። እኔ በምን ችሎታዬ? ይችላል ነብይት ይችላል አለ። ልክ ከዚህ በሄደ በ15 ቀን ስልኩ ተንቀሳቀሰ። የባለፈው ከፊታችን ቅዳሜ ተሞሸረ።